ለምንድን ነው የተወለድነው? ለምንድን ነው እዚህ ምድር ያለነው? ወዴትስ ነው የምንሄደው? የሚል የሚኒንግ ጥያቄ፣ የኤግዚስተንሺያሊዝም ጥያቄ። ቁመናው በጣም የሚያምር ልጅ ነው። እንደዛ ሱፍ የሚያምርበት ሰው እኔ እንጃ እንደዛ ይቼ ማወቅ። በጣም ቁመናው ያምራል። ለምንድን ነው የምንኖረው? እኔ ብቻ አይደለም እነትዬ እንትና ነጋሽ እንትና ለምንድን ነው የሚኖሩት? ቁመናው በጣም የሚያምር ልጅ ነው። እንደዛ ሱፍ የሚያምርበት ሰው እኔ እንጃ እንደዛ ይቼ ማወቅ። በጣም ቁመናው ያምራል። መልኩ በጣም ሃንድሰም ነው። በጣም ቆንጆ ነው። የወንድ ቆንጆ ቬሪ ሃንድሰም። ካራክተሩ ባህሪውን ስትመለከቱ ሲነግሯችሁ እጅግ በጣም ትሁት ነው። የሰፈር ጓደኞቹ ሲናገሩ አብሮ አደጎቹ በጣም ፌመስ ከሆነ በኋላ ወርዶ በትሪ ወርዶ ከነሱ ጋር ምግብ የሚበላ ነው እየተሻማ። የተከፈለውን ቀብድ ሄዶ ለሰፈር ሰው የሚበትን ነው። ይሰጣል፣ ለድሆች ያከፋፍላል። ችሎታው ምንም ጥያቄ የለውም። ሁላችንም እናውቀዋለን። 40 ፊልሞች ሰርቷል። እያንዳንዱን ኮሜዲ ብትሉ ትራጀዲ ብትሉ ምን ይሆን በብቃት የሚሰራ እጅግ በጣም ብቁ የሆነ አርቲስት ነው። በ38 ዓመቱ ሲለየን ከሐዘን በተጨማሪ እኔ ቁጭ ብዬ ማሰብ ነበረብኝ። ምንድን ነው ይሄ? ምን ማለት ነው? የምድር ኑሮስ ምንድን ነው? ለምንድን ነው የተወለድነው? ለምንድን ነው እዚህ ምድር ያለነው? ወዴትስ ነው የምንሄደው? የሚል የሚኒንግ ጥያቄ፣ የኤግዚስተንሺያሊዝም ጥያቄ። ኤግዚስተንሺያሊዝም ማለት የምድር ኑሮን ትርጉም ፍለጋ የሚያጠና ፍልስፍና አካል ነው። ለምንድን ነው ያለነው? በጣም አጭር ነው። ልክ እንደ እንፋሎት ነው እንደሚል ቅዱስ ቃሉ። ሻይ ስታፈሉ ስትከፍቱት እንፋሎቱ እንደሚወጣ ወዲያው ደግሞ እንደሚጠፋ እንደዛ ነው። እኔ ሐኪም ከሆንኩኝ ከሜዲካል ስኩል ከወጣን 25 ዓመት ሆኖኛል። አልፏል። ከዛም ግን በቃ እንደዚህ ነው ሄደው። ስለዚህ what does it really mean life ሲባል ምን ማለታችን ነው? እንዴት ነው እዚህ ምድር ላይ የምንኖረው? ለምንድን ነው የምንኖረው? እኔ ብቻ አይደለም እነትዬ እንትና ነጋሽ እንትና ለምንድን ነው የሚኖሩት የሚል ጥያቄ ያመጣል። እኔን የዛሬ ከብዙ ዓመት በፊት ወደ መንፈሳዊ ዓለም ያመጣኝ ይሄ ጥያቄ ነበረ። ምንድን ነው ሪሊ የምንኖረው ለምንድን ነው የሚለው ጥያቄ ነበር። እሱን ሳስብ ግን አብሬ ደግሞ የኢትዮጵያን የኪነ ጥበብ ባለሙያዎች እያሰብኳቸው ነበረ። እንደ ቦሊውድ ወይም እንደ ሃሊውድ አክተሮች ብዙ የሚከፈላቸው አይደሉም። አብዛኞቹ 99% ሀብታሞች አይደሉም። በትንሽ ክፍያ ነው የሚሰሩት። ግን አስቀውናል፣ ኑሯችንን አሳይተውናል፣ ህይወትን አስተምረውናል፣ አዝነናል፣ አብረናቸው አልቅሰናል። በተለይ በሙቪ ኢንዱስትሪ እና በቲያትሪካል አርት ውስጥ ያሉ አክተሮች በጣም በትንሽ ክፍያ የዝና ሳይኮሎጂ ያስጨነቃቸው። የዝና ሳይኮሎጂ የራሱ የሆነ ስትረስ አለው። ያ ያስጨነቃቸው አስቀውናል፣ አዝናንተውናል፣ አስለቅሰውናል፣ ህይወታችንን አሳይተውናል፣ ኑሯችንን አሳይተውናል። መነሻ የማደርገው በዚህ ነው። ሆስፒስ የሚባሉ ቦታዎች አሉ በሰለጠነው ዓለም። ሆስፒሶች ማለት እንደ ሆስፒታል ሆነው ነገር ግን የሚያገለግሉት ለምንድን ነው? ሆስፒታሎች ውስጥ ታክመው ተስፋ የላችሁም የተባሉ ሰዎች፣ ለምሳሌ ካንሰር ኖሯቸው 3 ወር ነው የቀረህ የተባሉ ሰዎች፣ 6 ወር ነው የቀረህ የተባሉ ሰዎች ሆስፒታሉን እንዳያጣብቡ ወደ ሆስፒስ ይወሰዳሉ። ሳይሰቃዩ እንዲሞቱ የሚቆዩበት ቦታ ነው ሆስፒስ ማለት። እዛ ሆስፒስ ውስጥ ከነዚህ ሰዎች ጋር ዲል የሚያደርጉ ነርሶች አሉ። እነሱን የሚያስታምሙ እንደሚሞቱ ያውቃሉ። 3 ወር እንደቀራቸው ያውቃሉ። ፔትድል ይሰጧቸዋል፣ ሞርፊን ይሰጧቸዋል፣ ምግብ በአፍንጫ በተለያዩ አይቪ ይሰጧቸዋል ሳይሰቃዩ እንዲሞቱ። እነዚህ ነርሶች ጥናት አጠኑ። ያጠኑት ጥናት ምንድን ነው? እነዚህ ሊሞቱ 3 ወር የቀራቸው ሰዎች በህይወታቸው ምን ይጸጽታቸዋል? ሬግሬት የሚያደርጉት ነገር ምንድን ነው? የሚጸጽታቸው ነገር ምንድን ነው? እያሉ እያንዳንዳቸውን ኢንተርቪው ያደረጓቸው እና ያገኙትን ነገር በጽሁፍ አወጡ።
እነዛ 3 ወር የቀራቸው ናቸው፣ 4 ወር የቀራቸው ናቸው፣ ከ3 ወር በኋላ የሚሞቱ ናቸው። ምን ይቆጫሃል? ምን ይጸጽትሃል? ምን ሪግሬት ታደርጋለህ ተብለው ነው የሚጠየቁት። እነሱ ያሉትን ነግራቸዋለሁ። አንደኛ ደስተኛ አልነበርኩም። አይ ዋዝ ኖት ሃፒ። ህይወቴን እንጂ አላረኩም። እንደዚህ ሊያልቅ 3 ወር ነው የቀረኝ። አሁን ለምንድን ነው ደስተኛ አልነበርኩት? ለምንድን ነው ህይወቴን እንጆይ ያላረኩት? ደስተኛ አልነበርኩም። በጣም የሚቆጨኝ ነገር በምድር ህይወቴ አለመደሰቴ ነው፣ ኢንጆይ አለማድረጌ ነው። ሁለተኛ ጸጸታቸውን ሲናገሩ በእውቀት ራሴን አላሳደግኩም። ብዙ መማር እችል ነበረ፣ ብዙ እድል ነበረኝ፣ ግን ለመማር ፈቃደኛ አልነበርኩም። ያንን እድል አልተጠቀምኩበትም። ራሴን ኢኩዊፕ አላረኩም፣ ራሴን ትሬን አላረኩም። እሱ ይቆጨኛል አሉ። ሶስተኛ ራሴን አልተንከባከብኩም። ይኸው እንዲህ ያደረሰኝም እኮ እሱ ነው። በምግብ ራሴን አልተንከባከብ፣ በስፖርት ራሴን አልተንከባከብ፣ ጥሩ እንቅልፍ አልተኛው፣ እረፍት አላርፍም ነበረ። ራሴን አልተንከባከብ። አቢዩዝ ነው ያረኩት። ራሴን በጣም ነው አቢዩዝ ያረኩት። ይቆጨኛል። ምን አለ ስፖርት ብሰራ ኖሮ፣ ምን አለ ኒውትሪሽኔን ባስተካክል ኖሮ፣ ምን አለ ራሴን ብንከባከብ ኖሮ ብለው ይላሉ። አራተኛ የኖርኩት በቂምና በጥላቻ ነው። ምጠላቸው ሰዎች ነበሩ። ሄትሬድ ነበረብኝ፣ ቂም ነበረብኝ፣ ንዴት ነበረብኝ ሰዎች ላይ። እንደዚህ ለሚያልፍ ህይወት እንደዚህ ለሚያልፍ አሁን 3 ወር ነው የቀረኝ። ለምን በጥላቻ ኖርኩኝ? ለምን በቂም ኖርኩኝ? ለምን ይቅር ባለ ማለት ኖርኩኝ ብለው ይላሉ። በጥላቻ ያሳለፍኳቸው ዓመታት በጣም ይቆጩኛል ይላሉ። አምስተኛው ለቤተሰቤ ጊዜ አልሰጠሁም። ኮሚቴ፣ ስብሰባ ስል ልጆቼ ሳላያቸውን ያደጉት። ለባለቤቴ ጊዜ አልሰጠዋትም። ለእናቴ ጊዜ አልሰጠዋትም። ቁጭ ብዬ አላዋራትም ነበር። ለአባቴ ጊዜ አልሰጠሁትም። እኔ የራሴን ፖፑላሪቲ ሳሯሩጥ ኮሚቴ ስል፣ ስብሰባ ስል፣ ምን ስል፣ ቦርድ ስል ለቤተሰቤ ጊዜ አልሰጠውም። ይቆጨኛል ይላሉ። 6ኛ ሰዎችን አልረዳሁም። ልረዳቸው የምችላቸውን ሰዎች፣ አቅሙ እያለኝ ላግዛቸው የምችላቸውን ሰዎች አልረዳሁም። የአክስቴን ልጆች፣ የእህቴን ልጆች፣ የወንድሞቼን ልጆች ልረዳቸው እየቻልኩ ግን አልረዳኋቸውም። ምን አለበት ብረዳቸው ኖሮ፣ ምን አለ ባካፍል ኖሮ ይላሉ። 7ኛ ህልሜን አልኖርኩም። ለአንድ ካምፓኒ 20 ዓመት ተቀጥሬ ለአንድ ካምፓኒ ነው የሰራሁት። ለአንድ ካምፓኒ። ለህልሜ አልኖርኩም፣ ለራእይ አልኖርኩም። ለካምፓኒ ነው ዕድሜን የገፈገፍኩት። ይሄ ይቆጨኛል፣ በጣም ይቆጨኛል። እውነት ነው፣ ደሞዝ አግኝቻለሁ። ከፔይቼክ ወደ ፔይቼክ ኖር ነበረ፣ ደሞዝ እቀበል ነበር። ህልሜን ግን አልኖርኩትም፣ ራእይን አልኖርኩትም። ይሄ ይቆጨኛል ይላሉ። አንዳንዶቹ ደግሞ 8ኛ ለምንድን ነው የለፋሁት ይላሉ። ለምን ለፋው? ያ ሁሉ ልፋት፣ ሌሊት 11 ሰዓት ተነስቼ ወርክሆሊክ ነበርኩኝ። 16 ሰዓት ነበር የምሰራው። ልፋት፣ ቤት ሰራው፣ ይሄን አደረኩ፣ ይኸው ልሄድ ነው። ልፋቴ ምን ነበረ ይላሉ። 9ኛው ለሰዎች ፍቅሬን አልገለጽኩም። እወድሻለሁ አላልኩም፣ እወድሃለሁ አላልኩም፣ ታንኪዩ አላልኩም። ሰዎችን ፍቅሬን አልገለጽኩም። አይ ዋዝ ቱ ሲሪየስ። ኮስተራ ነበርኩ። በቃ ኮስተር ያልኩኝ ሰው ነበርኩኝ። ፍቅሬን የምገልጽ ሰው አልነበርኩም። ለስላሳ አልነበርኩም። በጣም ሃርድ ነበርኩኝ፣ ሃርሽ ነበርኩኝ። ስለዚህ ይቆጨኛል ይላሉ። የመጨረሻ 10ኛው ሃይማኖትን እንቅ ነበረ። ንቀት ነበረብኝ ሃይማኖት ላይ። መንፈሳዊ ነገር እንደ ትራሽ ነበር የምቆጥረው። ሰዎች ሲለምኑኝ በተለያየ መንገድ መንፈሳዊነትን እጠላ ነበረ። ቦሪንግ ነበር ለኔ። እሱ ይቆጨኛል።